ከኤርትራ አይደለም ከወያኔ አይደለም ከግብጽ ከኢትዮጵያ መንግስትም አንቀበልም ግን ባህር ያለው ትላንት ሲቀበል የነበረ አካል አሁንም እየተቀበለ ይኖራል ንገሩን ባያቱን ስለዚህ ፌልድ የሆነ ስቴት ነው ያለው መቆጣጠር የማይችል ባህሪዎቹ ሉዓላዊነትን መቆጣጠር ያልቻለ ከጫፍ እስከ ጫፍ ቅቡልነቱ የተሸረሸረ because of this ወታደርተኛ ሆኖ የመጣ ሚሊቴሪ ሆኖ የመጣ ጦርነት ከተማ ላይ እናሳያቸዋለን ብሎ የሚዝት የህዝብ ቅቡልነቱ የተሸረሸረበት የህዝብ አገልግሎት ሰርቪስ መስጠት ያቃተው ወታደርተኛ ኃይል ነው አሁን ስልጣን ላይ ያለው ወታደር ልብስ ለብሰ መምጣት ሲቪል ሆነ ነውር ነው ይሄ ጥሩ ሰራ ሚል የሚደሰት ሳይሳው በጣም ነው ያዘንኩት ብሩክ እየጨረስኩ ነው አይዘር የዲሞክራሲ ሃሁ አልገባውም ይሄ ሰው ወይም ደግሞ በጥቅም ተደልሏል ቅድም እንዳልኩ በ10 ሚሊዮኖች የተቀበሉ ሚዲያዎች አሉ ወይም አድርባይ ነው ሲቪል የሆነ አካል እንዴት ነው ሚሊቴሪ ለብሶ የሚመጣው የት ሀገር ነው ሚሊቴሪ የለበሰ ዲሞክራሲ የሚያመጣው በሚሊቴሪነቱ ነው እንዴት ተመረጠው ዶክተር አብይ እና ይሄ ግልጽ መሆን አለበት የህዝብ ቅቡልነት እጦት የወለደው ነው ለምን የህዝብ ቅቡልነት እጦት አጋጠመኝ ብለህ ትፈትሻለህ እንጂ ወታደር ለብሰህ በከተማ ውስጥ ቃል በቃል ጦርነት ምን እንደሆነ ማሳየት ይኖርብናል አረ ምን አለበት ፍትህ ምን እንደሆነ ማሳየት ይኖርብናል ብንል አረ ምን አለበት ሰላም ምን እንደሆነ ማሳየት ጦርነት ምን እንደሆነ ማሳየት ይኖርብናል ይባላል እንደዚህ ስለዚህ የኛ መሪ ጦርነት ምን እንደሆነ ሊያሳየን ነው ካሳየን ከግብጽ ጋር ያሳየን ከጎኑ እንቆማለን ግብጽን ላይ የሚወስደውን ጦርነት ጠላት የሆነች ሀገር ላይ የሚወስደው ጦርነት ላይ ከጎኑ እንቆማለን ህዝብህ ላይ መጣ ጦርነት ምን እንደሆነ እናሳያለን የሚል ዛቻ ግን ወይ አድርባይ ከሆንክ ወይ የዲሞክራሲ ሃው ጋልገባ ወይ ጥቅመኛ ከሆንክ ነው ትክክል ነው የምትለው የእስክንድር እምባ ግን እያንዳንዳችሁ ይፋረዳችኋል ተደበደብኩ ለኢትዮጵያ ህዝብ ንገሩልኝ ነው ያለው ዋሽንግተን ዲሲ ህዝብ አጨብጭበን የተቀበልነው እስከ ሞት ጥግ ይሄዳለው ብሎ ነው የተቀበልነው ይሄንን ነው ማራመድ ያለብን ስለዚህ ምናድበሰብሰው ነገር አልመሰለኝም ኦሬዲ ፌልድ አርጓል ከሁለት ቀን በኋላ የሚወስዳቸው እርምጃዎች ፌልድ የሆነ ስቴት የሚያደርገው ነው ብዬ ነው ማምነው ብሩክ